ጸሎቱና በረከቱ በሁላችን ይደርብንና መጋቢት 12 ቀን የሚነበብ ቅዱስ ሚካኤል ያደረገው ታምር ይህ ነው። በአንድ አገር ቅዱስ ሚካኤል የምትወድ በየወሩም ዝክሩን የምትዘክር አንዲት ባለጸጋ ሴት እንደነበረች ተነገረ። በቅዱስ ሚካኤል ስም በጎ ሥራ በመሥራት ትኖር ነበር። በሃይማኖት ጸንታ ይህንን በጎ ሥራ ስታደርግ ሳለች ታላቅ ደዌ የሚሆን ቁስለ ሥጋ ይዟት መላ አካሏ ሁሉ አበጠና ተነፋ። መነሳት ተሳናት። ሰውነቷ በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ለሚያውቁ ሰዎች ገንዘቧን ሰጥታ ከጨረሰች በኋላ ጤና እንዳላገኘች ባወቀች ጊዜ ወደ እግዚአብሔር ለመነች። የመላእክት አለቃ ቅዱስ ሚካኤልን ከዚህ ደዌ ብታድነኝ 12 ወቄት ወርቅ ለቤተ ክርስቲያን እሰጣለሁ፣ በየወሩም ዝክርህን እዘክራለሁ እያለች በታላቅ ቃል እየጮኸች ተማጸነች። ዘመዶቿም የቅዱስ ሚካኤልን ስዕል እንዲያመጡላት ተማጸነች። ባመጡላትም ጊዜ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው፣ ሳመችው። እየሰገደችም በእግዚአብሔር ፊት ዘወትር የምትቆም ስለ ሰው ልጆችም የምትለምን የምትማልድ አንተ ነህና እርዳኝ፣ ከዚህ ጽኑ ደዌ አድነኝ እያለች ፍጹም በሆነ መሪር በሆነ ለቅሶ እምባዋን አብዝታ በማፍሰስ ይህንን ተናገረች። ስዕሉን ጸሎት ቤት አስገብታ መብራት አብርታ ከስዕሉ በታች ተኛች። በዚያች ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ ቅዱስ ሚካኤል ተገልጾ ታያት። ቤቱም በብርሃን ተመላ። ደረቷንና ጎኗን በዳሰሳት ጊዜ ከእንቅልፏ ነቅታ ተነሳች። ባየችውም ጊዜ እንደ ሞተ ሰው ሆነች። ቅዱስ ሚካኤልም እጁን ዘርግቶ አነሳት፣ እንዲህም አላት፣ ማለዳ ተነስተሽ በመብራቱ ቀንዲል ባለው ዘይት መላ አካልሽን ከተቀባሽ በኋላ በጥሩ ውሃ ተጠመቂ፣ ጥቂትም ውሃ ጨምረሽ ጠጪ፣ ከዚህ ደዌ ፈጽሞ ትድኛለሽ። ነገር ግን የተሳልሽውን ስዕለት እንዳዘነጊ ብሏት ተሰወረ። በነጋም ጊዜ ቅዱስ ሚካኤል እንዳዛት አደረገች። እንደ ውሃ ነጠብጣብ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜ ፈጥና ዳነች፣ ተፈወሰችም። የቅዱስ ሚካኤልን አምላክ እግዚአብሔርንም አመሰገነች። የሊቀ መላእክት የቅዱስ ሚካኤል ምልጃና ጥበቃ አይለየን፣ አሜን።